የማንኛውም ማህበረሰብ ትልቁ ኃይል ወጣቱ ነው። ዛሬ በዳሎቻ ወጣቶች ስራ ፈላጊ ብቻ አይደሉም፣ ስራ ፈጣሪዎችም ሆነዋል። ከህገወጥ ስደት ወደ ምርታማ ስራ፣ ከተስፋ መቁረጥ ወደ ተስፋ ግንባታ፣ ከጥገኝነት ወደ ራስን መቻል ተሸጋግረዋል። የስራ ዕድል ፈጠራ ፕሮግራሞች ተጠቃሚ የሆኑ ወጣቶች የራሳቸውን የስኬት ታሪክ እየጻፉ ነው። ማህበር ስም ካስብ ነው። በሰብል ልማት ነው የተደራጀ ነው። አባሉ ብዛት ደግሞ 44 ነው። ሴት 35 ወንድ 9 በዚህ ልክ ተደራጅተን እየሰራን ነው። በእኛው ማህበር ማለት ነው ካስብ ማህበር 100 ሺህ ብር ነው የተበደርነው። ብድር አመቻችቶ መሬት አመቻችቶልን ወደ ስራ እንድንገባ አድርጎናል። ሙያም ድጋፍ ስልጠናም ጭምር ሰጥቶን በጣም ክትትል እያደረጉ ምንም ቀንና ማታ ሳይፋቱን ከራሳችን ውሎ እያደሩ ወደ ስራ እንድንገባ አድርጎናል። ዶሮውን ከመስራታችን በፊት ያው መጀመሪያ ተደራጅተን አሻዋ ስራ እየሰራን ነበር እና አሻዋ ላይ ቁጠባ አድርገን ደግሞ ወደዚህ ተሸጋግረን በዚህኛው እየሰራን ነው። ቁጠባችን በጣም አሪፍ ነው። በየሳምንቱ ቁጥጥ ያደረገን ይሄድን ነው። አልহামዱሊላህ ያው እንቁላል ባዛርም ድረስ ወስደናል። በገበያ 18 ብር የተሸጠ ነበር። እኛ ለማህበረሰቡ በዋጋው ቀንሰን 15 ብር ሽጠናል። ገበያ ለማረጋጋት ማለት ነው። 7 ሄክታር ተኩል ተመቻችቶልን ያው ዘርም ስንዴ ባዲ በኩል ተመቻችቶልን ማዳበሪያም በወድር ባወጣነው ብር ተመቻችቶልን ወደ ስራ ገብተናል። ስንዴም ምርተን በደንብ በጥሩ ሁኔታ ምርተን አንስተናል። አሁን ዘንድሮ ደግሞ በተሻለ ምርት እናገኛለን የሚል ተስፋ ይዘን እየሰራን ነው። አምና ባመረትነው ደግሞ 2 ማሽን እንደ 4 ማህበር ነው እዚህ ያለው እንደ 4 ማህበር 2 ማሽን አዘናል። ትራክተር አዘን እንድናስገባ በስራ ላይ ነው ያለነው። ያው ከኢንተርፕራይዝም ትብብር ጭምር አንድ ላይ ሆነን የቁጠባ እስከ 4 ማህበር 5 ሚሊዮን ብር ቁጠባ አስቀምጠናል። አስገብተን አሁን ትራክተር አዘን በስራ ላይ ነው ያለው። አሁን ቀጣይ ደግሞ የተሻለ ምርት አግኝተን ከባድ ወደ ማሽነሪ አሁንም እንሸጋግራለን የሚል እንተናለን ተስፋ አለን። ያው 230 ሺህ ብር ብድር ተሰጥቶን ነበር እና ስራ ማስኬጃ ተደርጎልን በዛ ላይ ደግሞ በኋላ ያለውን በራሳችን እንቅስቃሴ የናከለ እስከ 500 ሺህ ብር ባለው እየደረሰን ነው። በቀን ቢያንስ አነሰ ቢባል እስከ 350 320 ባለ እናነሳለን። ከኛ አልፎ ሌላ አካባቢው ላይ ያለ ማህበረሰብ በጣም ተጠቃሚ ነው። አንደኛ ነገር እዚህ ባሉ በአካባቢው ደረጃ ቢባል ራሱ በመባያ እጥረት እየተቸገሩ አይደለም። በመቀጠል ደግሞ ከተማ ውስጥ ላሉት ምግብ ቤቶች በአጠቃላይ እያደረሰን ስለሆነ በጣም ተጠቃሚ ነን ሁላችንም። ብዙ ክሳራም ገጥሞን ነበር። ያው በክሳራ ሰለችቶን እንዳንገባ ከኢንተርፕራይዝ በኩል በጣም ደግፎን ኢንተርፕራይዝ ባለሙያም ኢንተርፕራይዝ ሰብሳቢም ከራሳችን ጋር ሆነው ቀንና ማታ ሳይፋታን ስራ እንድንገባ አድርጎናል። ሙያም ድጋፍ ስልጠናም ጭምር ሰጥቶን በጣም ክትትል እያደረጉ ምንም ቀንና ማታ ሳይፋቱን ከራሳችን ውሎ እያደሩ ወደ ስራ እንድንገባ አድርጎናል። ስራ ዕድል ፈጠራው ዘርፍ የወጣቶችን ተጠቃሚነት ለማረጋገጥ መጠን ሰፊ እንቅስቃሴዎች እየተደረጉ ያሉበት ሁኔታ ነው ያለው። ከዚህም መሀል በያዝነው በጀት ዓመት በተለይም እንደ ሀገርም እንደ ክልልም እንደ ዞንም የስራ ዕድል ፈጠራ ዘርፉን ክህሎት መር የስራ ዕድል እንፍጠር በሚል የወጣቶችን ተጠቃሚነት ለማረጋገጥ በርካታ ስራዎች እየተሰሩ ነው ያሉት። እንደ ሀገርም በክቡር ዶክተር አብይ አህመድ በጠቅላይ ሚኒስትሩ ኢኒሼቲቭ ማለት ነው የመቀነስ ግብ ተብሎ አንዱ የተጣለው የስራ አጥነት ምጣኔን እንቀንስ ተብሎ ግብ ተጥሎ የተሰራ ነው ያለውና የዛ ኢኒሼቲቭ አካል የሆነው እንደ ወረዳ በዘርፉ የስራ ዕድል ለመፍጠር እንቅስቃሴዎችን እያደረግን ያለ ነው። ይሄን ስናደርግ የመጀመሪያው የሰው ኃይል ልየታ ነው። የስራ ፈላጊዎች ልየታ ለማድረግ አቅደን እየሰራን ያለንበት ሁኔታ ነው የነበረው። በበጀት ዓመቱ መጀመሪያ ወደ 6140 የሚሆኑ ወጣቶችን ለይተናል። ከለየን በኋላ እያደረግን የነበረው ስልጠና መስጠት ነው። እንግዲህ የክህሎት መር እናደርገው ካልን ስራ ዕድል ፈጠራ ዘርፉን በክህሎት የታጀበ ወጣት ወደ ስራ እናስገባ ካልን ስልጠና መስጠት መቻል አለብን። ይህን ስልጠና ደግሞ በመደገፍ ረገድ የዳሎቻ ፖሊቴክኒክ ኮሌጅ በጋራ በመሆን እንዲሁም ደግሞ በፕሮግራም ደረጃ የሚደግፈን ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር በአደይ የሚባል ፕሮግራም አለ። ይሄ ከጎናችን ሆኖ ወጣቶችን ስልጠና በመስጠት ረገድ ላይ በርካታ ስራዎችን ስንሰራ ቆይተናል። ከስልጠናው በመቀጠል እንግዲህ ወደ ስራ ማስገባት ነው። እንደየዝንባሌያቸው የአካባቢያችንን የወረዳችንን ፖቴንሻል መነሻ ባደረገ መንገድ ወደ ስራ እናስገባለን ወጣቶችን ማለት ነው። በርካታ ጸጋዎች አሉ እንደ ወረዳ በግብርናው ዘርፍ፣ በኢንዱስትሪ ዘርፍ፣ በአገልግሎት ዘርፍ ለይተን ጸጋዎቻችንን ለወጣቶች የማስተዋወቅ የየአካባቢውን ፖቴንሻል የመለየት ስራዎችን ሰርተን ነው። ሌላው በእጃችን ምን አለ? መሬት አለ፣
የሰው ኃይል አለ፣ በርካታ ሀብቶች አሉ። እነዚህን ዙሪያችን ማየት ከቻልን ስራ መፍጠር እንችላለን። ዋናው የሚሰሩ እጆችን ከስራ ጋር ማገናኘት ነው አላማችን። ይህንን እያደረገን ያለንበት ሁኔታ ነው የነበረውና ይህን በማድረግ ሂደት ላይ በበጀት ዓመቱ እስካሁን ባለፉት 11 ወራት ወደ 4726 ወጣቶችን ወደ ስራ ማስገባት ችለናል ማለት ነው። በቅድም በጠቀስኳቸው ጸጋዎች መነሻ ከእያንዳንዱ የምርታማነት ጀርባዎች ላይ የአንድ ቀን ጫጩት፣ የንብ ልማት ላይ፣ ዶሮ ልማት ላይ ወጣቱ ስራ እድል ፈጠራ ነው። የወል መሬቶችን በተገቢው ለወጣቱ በማቅረብ እዛው በተሻለ መልኩ እያመረተ ወደ ቀጣይ ሽግግር ማድረግ የሚችልበት በቋሚ ዘርፍ ወደ ሌላ ወደ ማካናይዜሽን አቅርቦ ጭምር እየሞከሩ ያሉ ወጣቶች አሉ። የወል መሬት አርሰው መነሻ ገንዘብ ይዘው ትራክተር ለመግዛት ሂደት ላይ ያለ አሉ። ይሄ ትልቅ ምርታ ነው። በአንድ ቀን ጫጩትም በሌሎችም ዘርፎች ላይ እየሰራ እንደሆነ ለማንሳት ነው። በወረዳው ያለውን